በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 123ኛ ተአምር። መጀመሪያ ክፍል ስለ ሐዋርያው ጳውሎስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረጋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያን ወራት ሳውል የሚባል ሰው ነበረ። እሱም በጌታ ኢየሱስ ክርስቶስ ባመኑት ምዕመናን ላይ መከራ ያጸናባቸው ነበረ። ደቀ መዛሙርትንም ሁሉ ለመግደል ያሳዳቸው ነበር። ከዕለታትም በአንድ ቀን ወደ ሊቃነ ካህናት ሄዶ በክርስቶስ እምነት ያሉትን ወንዶችንም ሴቶችንም ያገኘውንም ሁሉ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራባት ሁሉ የፈቃድ ደብዳቤ እንዲጽፍለት ጠየቀ። ምዕመናንን እያሳደደ የሚይዝበትን የፈቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል አገር በደረሰ ጊዜ ድንገት በእርሱ ላይ ከላይ ከሰማይ የብርሃን ጸዳል አንጸባረቀ። እሱም ደንግጦ በምድር ላይ በወደቀ ጊዜ ሳውል ሳውል ለምን ታሳደኛለህ የሚል ቃል ሰማ። እርሱም አቤቱ አንተ ማን ነህ አለው። ጌታም ከዋልሁበት አላሳድር ካደርኩበት አላውል የምትለኝ እኔ የናዝሬቱ ኢየሱስ ነኝ። ዳሩ ግን የሾለውን ብረት ብትረግጥ ጉዳቱ የራስህ እንጂ ነው አለው። ጳውሎስም ከቃሉ ግርማ የተነሳ እየፈራና እየተንቀጠቀጠ አቤቱ ምን አደርግ ዘንድ ይገባኛል አለው። ጌታ ኢየሱስ ክርስቶስም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚገባህን በዚያ ይነግሩሃል አለው። ከእርሱም ጋር ቆመው የነበሩ ሰዎች ንግግሩን ይሰማሉ፣ ነገር ግን በዓይናቸው የሚያዩት ነገር አልነበረም። ሳውልም ከወደቀበት ተነሳና ዓይኑ ተገልጦ ሳለ ማየት አልተቻለውም ነበርና ሰዎቹ እየመሩ ወደ ደማስቆ ይዘውት ገቡ። በዚያም እህል ሳይበላ ውሃ ሳይጠጣ ለ3 ቀን ያህል ተቀመጠ። በዚያም በደማስቆ ከ70 አርድእት ወገን የሚሆን ሐናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም ሐናንያ ሆይ አለው። እርሱም አቤቱ ጌታዬ እነሆኝ አለው። ጌታ ኢየሱስ ክርስቶስም ተነስተ ስሟን ቅን በምትባለው ጎዳና በቤተ ይሁዳ የጠርሴስ አገር ሰው የሚሆን ጳውሎስ የሚባል ሰው ፈልግ፣ እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው። ጳውሎስም እየጸለየ ሳለ ጌታ ሐናንያን ተመስሎ በራእይ ታየው። ወደ እርሱም ገብቶ ብርሃንን ያይ ዘንድ እጁን ሲጭንበት ተገለጸለት። ሐናንያም አቤቱ በኢየሩሳሌም በሚኖሩ ምዕመናን ላይ ይህ ሰው የሠራው የነበረውን ክፉ ሥራ ሁሉ ከብዙ ሰዎች ሰምቻለሁ። አሁንም በዚህ ቅዱስ ስምህን የሚጠሩትን በስምህ ያመኑትን ምዕመናን ወስዶ ያስር ዘንድ ከሊቀ ካህናቱ ሥልጣን ተቀብሎ መጥቷልና አለው። ጌታ ኢየሱስ ክርስቶስም አንተስ ተነሳና ሂድ፣ ስሜን በነገሥታት አሕዛብ በመኳንንተ እስራኤል ፊት ያስተምር ዘንድ መርጬዋለሁ። ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚህም ጊዜ ሐናንያ ፈጥኖ ሄዶ ወደ ቤት ገባና ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ያነጋገረ ጌታችን ኢየሱስ ክርስቶስ ዓይንህ ይበራ ዘንድ መንፈስ ቅዱስም ይመላብህ ዘንድ ወደ አንተ ልኮኛል በማለት እጁን ጫነበት። በዚያን ጊዜም እንደ ሸረሪት ድር ያለ ከዓይኑ ተገፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። በደማስቆም ከደቀ መዛሙርት ጋር ለጥቂት ቀን ቆየ። ከዚያም ያለማመንታት ያን ጊዜውን ፈጥኖ ወደ ምኵራብ ገባና ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ እየመሰከረ ማስተማር ጀመረ። የሰሙትና ያዩትም ሁሉ ይህ በኢየሩሳሌም የክርስቶስን ስም የሚጠሩትን ሁሉ ከዋሉበት አላሳድር ካደሩበት አላውል እያለ ሲያሳዳቸው የነበረ አይደለምን? ይልቁንም ከሊቀ ካህናቱ የማስገደጃ ደብዳቤ እያመጣ ምዕመናንን ወደ ኢየሩሳሌም እየወሰደ የሚያስራቸው የነበረው አይደለምን? በማለት ፈጽመው አደነቁ። ጳውሎስ ግን በደማስቆ ያሉትን አይሁዶች እየተከራከረ ምላሽ ያሳጣቸው ነበረ። ከዕለት ወደ ዕለትም ጸጋ እግዚአብሔር እየተጨመረለት ሄደ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።